በሱ ፊት ቀርበን ለሱ አምልኮ ውዳሴ ስግደት ልናቀርብለት ጸጋውን ላበዛልን አምላክ እናከብራለን። አሜን። እሱን ለማምለክ እሱን ለማገልገል በዚህ ፊት ወጣችሁ እንድናመልክ የዘመራችሁት ሁላችሁ እግዚአብሔር ይባርካችሁ። አሜን። አምላክ የተመሰገነ ይሁን። አሜን። ኢየሱስ ተነስተዋል። አሜን። እስቲ ጮኻችሁ በሉት። ኢየሱስ ተነስተዋል በሉት። አይዟችሁ ኢየሱስ ተነስተዋል። አሁን ያላችሁትን ቃል አሁን በቀላሉ እያልነው ነው። ከዛ በፊት ግን ከ2000 ዓመት በፊት ግን ከዛ በኋላ ቀጥሎ ለረጅም ዓመታት ግን ይሄን ቃል ለማለት ራሳቸው ይሰጡ ነበር። ራሳቸው ይገደሉ ነበር ይሄን ቃል ለማለት። እስቲ ኢየሱስ ተነስተዋል በሉ። ኢየሱስ ተነስተዋል። ደግማችሁ በርታይቷችሁ ኢየሱስ ተነስተዋል። አንዳንድ ሰዎች አልተነሳም ለማለት ወርቅ ተቀብለዋል። አንዳንድ ሰዎች ግን ተነስተዋል ለማለት ራሳቸው ሰጥተዋል። ስለዚህ ከማን ወገን ናችሁ እናንተ? እስቲ ተነስተዋል በሉ። ተነስተዋል። እግዚአብሔር አምላክ የተመሰገነ ይሁን። አሜን። እግዚአብሔር ይመስገን። ለዚህ ቃል የሰጠን እግዚአብሔር እናከብረዋለን። ቤቴል ቤተክርስቲያን እንዲሁም ማህበር ሕያው አምላክ ቤተክርስቲያን በአንድ ሆነን ልናመልክ እግዚአብሔር ስለረዳ እናመሰግናለን። አሜን። ቤቴል ቤተክርስቲያን እግዚአብሔር ይባርካችሁ ማለት ፈልጋለሁ። በብዙ ነገር እግዚአብሔር እንድናገለግል አይዟችሁ በማለት በጸሎት በብዙ ነገር ከኛ ጋር ስለቆማችሁ እግዚአብሔር ይባርካችሁ። አሜን። እዚህ ከተማ እግዚአብሔር ይከብራል። አሜን። ተያይዘን የእግዚአብሔር መንግስት እንሰራለን። አሜን። ጌታ ተገልጦ እዚህ ከተማ ይከብራል። አሜን። ክብር ለእግዚአብሔር ይሁን። አሜን። ስለዚህ ሁላችን እግዚአብሔርን ቃልን ለመስማት እንጸልያለን። ለጸሎት መንፈስ እያለን አንድ ቃል አነባለሁ። ስለዚህ ሁላችን ከዚህ ከዘመርንበትን የአምልኮ መንፈስ ሳንወጣ በዛ መንፈስ ሆነን እግዚአብሔር ቃልን እንሰማለን። በሉቃስ ምዕራፍ 24 ከቁጥር 5 ጀምሬ አነበዋለሁ። ሉቃስ 24 ቁጥር 5 እንደዚህ ይላል ቃሉ። ሴቶቹም ከሰፈራቸው ከመፍራታቸው የተነሳ ወደ ምድር አቀርቅረው ሳሉ ሰዎች እንዲህ አሏቸው፣ ሕያው የሆነውን እርሱ ለምን ከሙታን መካከል ትፈልጋላችሁ? እርሱ ተነስተዋል፣ እዚህ የለም። ደግሞም በገሊላ በነበረ ጊዜ ምን እንዳላችሁ አስታውሱ። የሰው ልጅ በኃጢአተኞች እጅ አልፎ ሊሰቀልና በሦስተኛም ቀን ሊነሳ ይገባል ብሎ ነበርና። ሴቶቹም በዚህ ጊዜ ቃሉን አስታወሱ። እግዚአብሔር ይመስገን። ሁላችን እንጸልይ። ሁሉም ሰው ልቡን ከፍተው እግዚአብሔር አንተን ለማምለክና አንተን ለመስማት እዚህ ቦታ መጥቻለሁ። ስለዚህ እንድትናገረኝ ልቤን ከፍትልሃለሁ። በመንፈስህ ለልቤ ተናገረው በሉት። አንድ ዛሬ ጉዞዬ የሚያስተካክል መሰዊያዬን የሚያሰድስ የአምልኮ ህይወቴን የሚያጣፍጥ የሚያስተካክል ቃልህን ወደ እኔ ላከው በሉት። ከነበርኩበት አካሄድ የሚፈውሰኝ ቃልህ ወደ እኔ ላከው በሉት። በየቀኑ የትንሣኤ ህይወት ለመኖር የሚያስችለኝ ያንተ ቃል ወደ እኔ ላከው በሉት። ሃሌሉያ።
ሁሉም ሰው አፉ ከፍቶ ቃል ወደ እኔ ላከው ብሉት። እግዚአብሔር ቃሉን ወደ እኛ ከላከ ቃሉ ሳይሰራ ሳያስተካክል ሳይፈውስ አይመለስም። እንደዛ ብለዋል እግዚአብሔር። ቃሌ ልክ ከሰማይ ዝናብ ዘንቦ ለምድርም እንደምታበቅል ዘር ለዘሪ ምግብ ለተቀላቢ ሳይሰጥ እንደማይመለስ ከአፌ የሚወጣ ቃል እኔ ወደሚልከው ያቀናል ያሳካል እንጂ ዝም ብሎ በከንቱ ወደ እኔ አይመለስም ብለዋል እግዚአብሔር። ስለዚህ አንድ ቃል ብቻ በሉት፣ አባት ሆይ ቃል ወደ እኔ ላከው። ድገሙት አንዴ፣ ድገሙት አንዴ። አሜን። አባት ሆይ እናመሰግንሃለን። ክብር ላንተ ይሁን እግዚአብሔር ሆይ፣ ስግደት ላንተ ይሁን እግዚአብሔር። አባት ሆይ ምሕረት በዝቶልን ጸጋ በዝቶልን እግዚአብሔር ሆይ በፊትህ መጥተን ስላደረክልን መልካም ነገር እግዚአብሔር ሆይ ልናመልክህ ልንሰግድልህ ስለተደረገልን ከአእምሮ በላይ የሆነውን የመስቀል ሥራ እግዚአብሔር ሆይ ስለሱ ምክንያት ብለን አንተን ለማመስገን እንድንሰበሰብ ጸጋ ስላበዛልን እናመሰግንሃለን። አባት ሆይ እግዚአብሔር ሆይ እውነተኛው የሆነውን ቃልህ መንፈስ ያለበት ስልጣን ያለበት ክብር ያለበት የሚያነሳ የሚፈውስ የሚነቅል የሚተክል የሚያፈርስ የሚያንጽ ቃልህን እግዚአብሔር ለመስማትም እዚህ ቦታ ለመምጣት ስለረዳህን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አባት ሆይ ከቃል የተነሳ ፈውስ ይሁን፣ ከቃል የተነሳ መበርታት ይሁን፣ ከቃል የተነሳ እግዚአብሔር ሆይ መነሳት ይሁን፣ ከቃል የተነሳ የሚሰበር ይሰበር፣ ከቃል የተነሳ የሚነቀል ይነቀል፣ ከቃል የተነሳ የሚተከል ይተከል፣ ከቃል የተነሳ የሚበረታ ይበርታ። በጌታ በኢየሱስ ክርስቶስ ስም አባት ሆይ ከመንፈስህና ከቃል የተነሳ መፈታት ይሁን፣ መፈታት ያለበት ይፈታ፣ ቀንበር ይሰበር። አባት ሆይ አይኖቻችን መከፈት ይሆንልን። እግዚአብሔር ሆይ ዛሬ መስቀል ላይ የፈሰሰውን የክርስቶስ ኢየሱስ ደም ፊትህ ላይ ለመቅረብ ለእኛ ሕያው ነውና በሁሉም እግዚአብሔር ሆይ አንተን ያላከበርነውን በነገር ሁሉ ደምህን እንጠራለን። በኢየሱስ ክርስቶስም መተላለፋችን ሁሉ በደም መንጻት ይሆንልን። እግዚአብሔር ሆይ ወንድሞችና እህቶቼ ሁሉም ልባቸው ለቃል ይቀደስ፣ እኔም ከንፈሬ እግዚአብሔር ሆይ ለመናገር ይቀደስ። እግዚአብሔር ስለ ሁሉም ነገር ስምህ ይባረክ። በጌታችን በአምላካችን በኢየሱስ ክርስቶስ ሕያው ስም እንጸልያለን። አሜን። ኢየሱስ ክርስቶስ ጌታ ነው። ስለዚህ የዛሬ ርዕሳችን ኢየሱስ ተነስተዋል ነው። አሜን። ስብከታችን እሱ ነው። ኢየሱስ ተነስተዋል። እንዳልኳችሁ ይሄን ተነስተዋል የሚለውን ቃል በጣም በጣም ትልቅ ዓለምን የሚያንቀጠቅጥ መሪዎች ነገስታቶችን የሚያንቀጠቅጥ ድምፅ ነው። ድምፅ ነው። ሰማያት እንዴት እንደሚንቀጠቀጥ ይሄን ቃል ሲወራ መንፈሳዊ አይኖቻችን ተከፍተው ብቻ ማየት ነው የሚያስፈልገው። ይሄን ቃል ሲናገር የሰይጣን መንግስት እንዴት እንደሚናወጥ ልነግራችሁ አልችልም። በመንፈስ ብቻ ነው መረዳት የምችለው። ይህን ስብከት የሁሉም ቤተክርስቲያን ላይ የሚሰበከው ስብከት መሰረት ነው። ይህን ርዕስ ተነስተዋል የሚለውን ርዕስ ከሌለ ስብከታችን፣ አገልግሎታችን፣ ኑሯችን ሁሉ ከንቱ ነው። ሐዋርያ ጳውሎስ ተነስተዋል የሚለውን ቃል እውነት ባይሆን ኑሮ ስብከታችን ከንቱ ነው፣ እምነታችሁ ከንቱ ነው፣ ተስፋችን ሁሉ ከንቱ ነው ይሆን ነበራል። ነገር ግን ኢየሱስ ተነስተዋል። አሜን። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ቤተክርስቲያን ስትመሰረት ጌታ ኢየሱስ ክርስቶስ እዚህ ምድር ላይ ሲሰርታት ወይ ደግሞ ሲመሰርታት እግዚአብሔር ለቤተክርስቲያን ይህን ምስክርነት እንድትመሰክር ነው እግዚአብሔር በልጁ በክርስቶስ ኢየሱስ ማህበሩ ወይ ደግሞ አካሉ እዚህ ምድር ላይ ያቆማት። አሜን። እስቲ አሜን እንበል። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። ይሄን ተነሳ የሚለውን ቃል ኢየሱስ ክርስቶስ ተነሳ የሚለውን ቃል
መጀመሪያ የተነገረውን የታወጀውን በመላእክት ነው። ሁለተኛ የተነገረውን በሐዋርያት ነው። ሌላም በታሪክም ጌታም ባላመኑ ሰዎችም በታሪክ የጻፉት አለ ማለት ነው። በጣም የሚገርም ነገር መላእክት መጽሐፍ ቅዱስ ሲናገር በሉቃስ ምዕራፍ 2 ቁጥር 10 ምን ብለው አወሩ? መጀመሪያ ጌታ ተወለደ ብለው ሰበኩ። በዳዊት ከተማ ምን ተወለደ? በሉት አይዟችሁ። መድኃኒት ምን ሆነ? መድኃኒትን ተወለደ ብለው አበሰሩ። በጣም የሚገርም ነገር አሁን ባነበብኩላችሁ ሉቃስ ምዕራፍ 4 ቁጥር 6 ደግሞ ምን ብለው ሰበኩ? ኢየሱስ ተነስተዋል ብለው ደግሞ ሰበኩ ማለት ነው። ተወለደ ያሉትን ጌታ ተነሳ ብለው ደግሞ ሰበኩት ማለት ነው። ሶስተኛ መላእክትን የተናገሩበትን ነገር በሐዋርያት ሥራ ምዕራፍ 1 ቁጥር 11 ምን አሉ? ይህን የተነሳ ጌታ ተነስቶ ያረገ ጌታ ይመለሳል ብለው ደግሞ ተናገሩ። እስቲ ጌታ ተወለደ በሉት። ጌታ ሞቶ ተነሳ በሉት። ጌታ ደግሞ ይመለሳል በሉት። እግዚአብሔር አምላክ ይመስገን። መላእክቶች መጥተው እዚህ ምድር ላይ ያወጁትን አዋጅ ትልቁ አዋጆች ካሉ 3 አዋጆች ብዙ ነገር ተናግረዋል። መላእክት ብዙ ነገር ተናግረዋል። ዮሐንስ ይወለዳል ብሎ ተናግረዋል። ሌላ ነገርም አምጥተዋል። ግን ትልቁ መላእክትን ካወጁ አዋጅ 3 አዋጆች ምንድነው? ኢየሱስ ተወለደ አሉ፣ ኢየሱስ ተነሳ አሉ፣ ኢየሱስ ይመለሳል አሉ። ይመለሳል ማለት ይመለሳል። እታይዟችሁ ይመለሳል። እግዚአብሔር ይመስገን። ሌላ ይሄ ስብከት በሐዋርያትም ተሰብከዋል። በሐዋርያት የተሰበከበት በምንድነው የተሰበከው ካላችሁ በሐዋርያት በመንፈስ ቅዱስ ኃይል በቃል ሰበኩት። ሁለተኛ በተአምራት ሰበኩት። ሶስተኛ በሞት ሰበኩት። ይሄ ተነስተዋል የሚል ማለት ሐዋርያት መጽሐፍ ቅዱስ ምዕራፍ 1 ሐዋርያት ሥራ ምዕራፍ 1 ቁጥር 8 ሄዳችሁ ካነበባችሁት ኃይል ሳትቀበሉ ከኢየሩሳሌም እንዳትወጡ አላችሁ። ኃይል ሳትቀበሉ ከኢየሩሳሌም እንዳትወጡ፣ መንፈስ ቅዱስ ወደ እናንተ ሲመጣ ግን ኃይል ትቀበላላችሁ። ከዛ በኋላ ምን ትሆናላችሁ? ምስክሬ ትሆናላችሁ አላችሁ። ስለዚህ ልክ ይህን መንፈስ በተቀበሉት ሰዓት ቁጥር 1 ወጥተው በቃል ኢየሱስ ተነሳ ማለት ጀመሩ። ሁለተኛ ተአምራትን በማድረግ ሰውን እንዴት ሆነ ሲሉ የተነሳ ኢየሱስ አደረገ ብለው በተአምራትን መስበክ ጀመሩ። ሶስተኛ ኢየሱስ ተነሳ ሲሉ አልተነሳም፣ ማን ተነሳ በል አለ ተብለው ተገደሉ ማለት ነው። በቃላቸው በተአምራት በሞታቸው ኢየሱስ ተነስቷል ብለው ሰበኩ። እኔም ሰብካለሁ በሉት። እኔም እናገራለሁ በሉት። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ተነስተዋል የሚለውን ስብከት በነቢያት ተሰበከ፣ በሐዋርያት ተሰበከ፣ በእኛም ይሰበካል በሉት። በልቶ አይዟችሁ፣ በእኛም ይሰበካል በሉት። እግዚአብሔር ይመስገን። አንድ ምክንያት ልንገራችሁ። ኢየሱስ ክርስቶስ በነቢያት ተሰብኮ በሐዋርያትም ተሰብኮ አሁንም በእኛ እየተሰበከ ያለበት ምክንያት 2000 ዓመት ያደረገውን የኢየሱስ ክርስቶስ ሞት እስካሁን እየተሰበከ ያለበት ዋና ምክንያት ኢየሱስ ተመልሶ ስላልሞተ ነው። አሜን። አልዓዛር ተነሳ ተብሎ ተወራለት። 2000 ዓመት ግን ሕያው ነው ተብሎ አልተሰበከለትም ተመልሶ ስለሞተ። የኢየሱስ ክርስቶስ ግን እስከሚመለስ ድረስ ይሰበከለታል፣ ይዘመርለታል። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ክርስቶስ ሲሞት 2 ግሩፖች ነበሩ። ሁላችን እንደምናውቀው አንድ ግሩፕ እንዲሞት የሚፈልግ ግሩፕ ነበረ። አንድ ግሩፕ ደግሞ እንዳይሞት የሚፈልግ ነበር። እንዲሞት የሚፈልግ የነበረውን ገፍተው መስቀል ላይ ጠርቀው ሊሞትላቸው የሚፈልጉ የነበሩት የአይሁድ አለቆች ናቸው። ፈሪሳውያን፣ ጸሐፊያን፣ በቃ እዛ ላይ ስልጣን የነበራቸው ናቸው። ሮማውያንም ነበሩ። ሌላም ክርስቶስ ኢየሱስ ከዚህ ምድር ላይ እንዲወገድለት የሚፈልግ የነበረው ትልቁ ሰይጣን ነው። ስለዚህ ምክንያቱ ደግሞ የኢየሱስ ክርስቶስ እዚህ ምድር ላይ መመላለስ፣ የኢየሱስ ክርስቶስ እዚህ ምድር ላይ በነበረበት ሰዓት ለነሱ ራስ ምታት ነው። ለነሱ የመንግስታቸውን መፍረስ ምክንያት ነው። ስለዚህ በተቻለ መጠን ኢየሱስ ክርስቶስ የሚወገድበትን ነገር
ነው የሚያደርጉ የነበሩት። በቃ ሁለተኛ ግሩፕ ደግሞ ነበሩ። ኢየሱስ እንዳይሞት፣ ኢየሱስ በሕይወት እንዲኖር፣ ኢየሱስ ከመካከላቸው ለሁሉ ጊዜ እንዲቆይ የሚፈልጉ ግሩፕ ነበሩ። እነዚህ ደግሞ ሐዋርያት እና ኢየሱስ ክርስቶስን የሚከተሉ የነበሩትን ሰዎች ናቸው። ሌላም የኢየሱስ ክርስቶስ የጌታ እናት ቅድስት ድንግል ማርያም እናቱ ናት። ሊሞትባት አትፈልግም። እዚህ መካከላችን ልጇ ሊሞት ኢትስ ኦኬ የምትል እናት አለች ብዬ አላምንም። ስለዚህ በጣም የሚገርም ነገር አንዱ ግሩፕ የሚሞትበትን ጉድጓድ ሲቆፍር እንግደለው በዚህ እናድርግ ብለው ሲማከሩ፣ ሲተነኩሉለት፣ ክፋት ሲያስቡበት ጊዜያቸው ኤቭሪዴይ ይጠቀሙበት ነበር። አንዱ ግሩፕ ደግሞ ከኛ ጋር ኑር አትሙትብን፣ እሞታለሁ ሲል ዋይ ከአንተ ያርቀው ለምንድን ነው እንደዛ የምትለው ብለው የሚናገሩ፣ አትሞትም ሴፍ አንስተው እንዳይሞት የሚከላከሉለት፣ ማን ነው ኢየሱስን ሊገድል የሚመጣው እንቆርጠዋለን እንገድለዋለን ብለው የሚከላከል ግሩፕ። ሌላ ሶስተኛ ግን የሚያደርገው የሚያውቅ፣ ለምን እንደመጣ የሚያውቅ፣ ሰውን የሚወድ ሰውን የሚያፈቅር ወደ መስቀል በዓላማ ለመሮጥ የሚፈልግ አካል ደግሞ ነበረ። እሱ ደግሞ ጌታችን ኢየሱስ ክርስቶስና አባቱ። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። በዚህ ያሉትና በዚህ ያሉት የሚያስቡት የምድር ነው። አንድ ግሩፕ እንዲሞት የሚፈልግ ምድር ላይ ያለውን ነገር ሊበላሽበት ስለሚችል፣ ሊሞት የሚፈልግበት ምክንያት ስልጣኑ ሊነጠቅ ስለሚችል፣ ስርዓቱ ሊበላሽበት ስለሚችል፣ መንግስቱ ሊፈርስበት ስለሚችል፣ አንድ ግሩፕ ደግሞ ሊበላ ስለሚፈልግ፣ ጥበቃ ስለሚፈልግ፣ ከለላ ስለሚፈልግ ነበረ ማለት ነው። ሶስተኛ ግሩፕ ግን ሰዎችን ስለሚወድ፣ ሰዎችን ሊድኑለት ስለሚፈልግ፣ ሰዎችን ስለሚያፈቅር ወደ መስቀል መሄድ ይፈልግ ነበር። በጣም የሚገርም ነገር አንድ ኢየሱስ ክርስቶስ ሞተ። ኢየሱስ ክርስቶስን መስቀል ላይ ተሰቀለና ኢየሱስ ክርስቶስ መስቀል ላይ ሲሞት አንድ ግሩፕ ተደሰተ፣ አንድ ግሩፕ አዘነ። አንድ ግሩፕ ምን አለ? በቃ አረፍን። አሁን ያደከመን በትምህርቱ ከተማውን እየሞላ ህዝቡን ከኛ እያራቀ የነበረውን መንግስታችን ሊያፈርስ የመጣውን ጸጥ አሰኘ ነው። በቃ ጨረስነዋል። እነሱ አላወቁትም። መስቀል ላይ ሆነው ተፈጸመ ያለውን ጌታ ተፈጸምኩ ያለው መሰላቸው። ተጨረሰ ተፈጸመ ያለ ጌታ በቃ ጨረሳችሁን ያለ መሰላቸው። እሱ ያለው ግን ተፈጸመ ነው ያለው። አንድ ግሩፕም እንደዛ ሞተ። ሲሞት በቃ ተስፋ ያደረግነው ለአይሁድ ሊያድን ይችላል ብለን ተስፋ ያደረግነው በመካከላችን ቢኖር መልካም ነው ያልነው፣ ኢቭን ቤት እንስራልህ እዚህ ቁጭ ብለን ሁሉ ጊዜ ኑር ያልነው ጌታ፣ በቃ የወደድነው ጌታ ተወሰደብን፣ ሞተብን ብለው አዘኑ። የኤማሁስ ሰዎች ጌታ ከነገራቸው ቦታ ሌላ ወደ ሌላ ሲያገፈገፍጉ ሲሄዱ መንገድ ላይ ጌታ ሲያገኛቸው ምንድን ነው ያጋጠመ ሲላቸው፣ አንተ ኢየሩሳሌም ላይ ያጋጠመውን ነገር አታውቅም እንዴ? አንተ አዲስ ሰው ነህ እንዴ? እኛ ለእስራኤል ተስፋ ይሆናል ብለን በቃልና በስራ የተመሰከረለትን የነበረውን ተስፋ አድርገነው የነበረውን ገደሉት። አንተ ይሄን አታውቅም? ይሄን ነገር ከተፈጸመ ዛሬ 3ኛው ቀን ነው። ከየት የመጣ ነው አንተ ይሄን የማታውቀው? ሌላ ሐዋርያት ፈርተው ቤታቸው ደብቀው ሐዘንተኞች ሆነው ቤት ውስጥ ተዘጉ። ሌላ ቦታ ጭፈራ፣ ሌላ ቦታ ሐዘን ሆነ። የሚያደርገው የሚያውቅ አምላክ ግን እኛን የሚወደን፣ እኛን ሊያድነን፣ እኛን ሊያነሳን፣ እኛን እሱ ጋር ሊያስጠጋን ሰማይ ላይ ያለ አባት ግን ምን እያደረገ እንዳለ ያውቃል። እስኪ እግዚአብሔር የሚያደርገውን ያውቃል በሉት።
በሕይወቴ እግዚአብሔር ሥራ ሲሰራ ብሉት። በሕይወቴ እግዚአብሔር ሥራ ሲሰራ ቶሎ ብዬ በእግዚአብሔር አፌን አልከፍትም በሉት። አረ ነው ይሄን ቃል ልቤ ላይ ይመጣል። እግዚአብሔር በሕይወታችሁ ሲሰራ ሌላ አንዳንዶቹ መልእክት ሊሆን ይችላል። ልቤ ላይ ስለሞላ እናገረዋለሁ። እግዚአብሔር በሕይወታችሁ ሥራ ሲሰራ እሱ አይሳሳትም። እስቲ እግዚአብሔር አይሳሳትም በሉ። እግዚአብሔር አይሳሳትም። ተናገሩታችሁ በሕይወቴ እግዚአብሔር አይሳሳትም በሉ። በሕይወቴ እግዚአብሔር አይሳሳትም። ይሄን ሐሳብ ብትይዙት ደስ ይለኛል። ምክንያቱም በጣም እየገፋኝ ስለሆነ ልቤ እግዚአብሔር በሕይወታችሁ አይሳሳትም። ለምን ሆነ ያላችሁትን እግዚአብሔር የሚያደርገው የሚያውቅ አምላክ ነው። እስቲ በእግዚአብሔር አምላክ አፌን አልከፍትም በሉት። እግዚአብሔር የሚሰራውን የሚያውቅ አምላክ ነው በሉት። ሁሉም መልካም ይሆናል በሉት። ለእኔ የሚያስበው ሐሳብ በሉት። መልካም ሐሳብ ነው በሉት። ይህችን ነገር ያዟት። እግዚአብሔር ይባረክ። ስለዚህ ጌታ ኢየሱስ ክርስቶስ እነዛ እንዳዘኑት እንደፈሩት፣ እነዛ እንደጨፈሩት እንደተደሰቱት ሳይሆን ጌታ ኢየሱስ ክርስቶስ በሦስተኛ ቀን ድል አንስቶ ተነሳ። ተነሳ። እስቲ ተነሳ በሉት። ተነሳ። ለዚህ ተነሳ የሚለውን ቃል እልልታ ብትጨምሩበት ደስ ይለኛል። ለኔ ሳይሆን ይሄን ቃል ለዚህ ቃል ለዚህ ተነሳ የሚለውን ቃል እልልታ ጨምራችሁ ተነሳ በሉት። ተነሳ። አሜን። ተነሳ በሉት። ተነሳ። ተነሳ በሉት። ተነሳ። ተነስቷል በሉት። ተነስቷል። ሃሌሉያ አሜን። ይሄን ቃል ሲናገር ሁሉ ነገራችን ነው የሚነሳ። ሁሉ ነገራችን ነው የሚነቃነቀው። ሁሉ ነገራችን ነው ህይወት የሚሰራ። ይሄን ቃል ህይወት የሚሰራ ቃል ነው። ተነስቷል በሉት። ተነስቷል። ሃሌሉያ አሜን። ኢየሱስ ክርስቶስ ጌታ ነው። ተነሳ ሲባል በአንድ በኩል ደስታ፣ በአንድ በኩል ደግሞ ሐዘን ሆነ፣ ተገለባበጠ ማለት ነው። ስለዚህ አንዱ ተነሳ፣ ምን እናድርግ? አሁን ከተነሳ ሌላ ስራ ይጨምርብናል። የመጀመሪያ የመግደል ስራ ነበረ። አሁን ደግሞ ሌላ ስራ። የመጀመሪያ በምድር እየኖረ ያለ ክርስቶስ ኢየሱስ ቢዚ አድርጓቸው ነበር። እሱን ለመግደል ለማሰብ ቢዚ አድርጓቸው ነበር። አሁን ደግሞ ተነሳና የተነሳበት ሌላ አቅጣጫ ደግሞ አሁን ቢዚ መሆን ጀመሩ። አሁን ደግሞ እንሰብሰብ። መጀመሪያ የነበረውን ስብሰባ እንዴት እንግደለው ስብሰባ ተሰበሰቡ። ሁለተኛ ስብሰባ ደግሞ እንዴት ይሄን ታሪክ የተነሳ የሚለውን ነገር ዜና እንዴት ጸጥ እናድርገው። ትናንትና እንዴት ኢየሱስን ጸጥ እናድርገው፣ ዛሬ ኢየሱስ ተነሳ የሚለውን ነገር እንዴት ጸጥ እናድርገው። በቃ ያላቸው ነገር አንድ ነው። ያላቸው ነገር ዓለም ነው። ያላቸው ነገር ሰይጣን ነው። ያላቸው ነገር ኃጢአት ነው። ሊያደርጉት የሚችሉት ነገር አንድ ነው። ሊጠቀሙበት የሚችሉት ነገር የዓለም ሀብት ምን ወርቅ ያላቸው ሊጠቀሙበት የሚችሉት ነገር የዓለም ኃጢአት ምን ውሸት ያላቸው ነገር ሊጠቀሙበት የሚችሉ የሰይጣን ሐሳብ። ስለዚህ ምን አሉ? ኢየሱስን ሲነሳ ያዩትን ሰዎች ጠርተው ምን አሏቸው? ኑ አሁን አንድ ነገር እናደርጋለን። ለእናንተ እንደማትጎዱ እናደርጋለን። እናንተ ደግሞ የእኛን ሐሳብ ታስፈጽማላችሁ አሏቸው። በጣም የሚገርም ነገር አንድ ነገር ልንገራችሁ፣ ለህይወታችሁ የሚጠቅም ነገር ልንገራችሁ። እግዚአብሔር የማይጠቀምብህ ከሆንክ፣ እግዚአብሔር የማይጠቀምብህ ሰው ከሆንክ ሰይጣን ይጠቀምብሃል። አንድ ጊዜ ልንገራችሁ፣ አንድ ጊዜ ምን ሆነ መሰላችሁ? ሐዋርያ ጳውሎስን ለማስገደል ስራ የሌላቸው ሰዎች ፈልገው ሐዋርያን ለመግደል እንደላኳቸው መጽሐፍ ቅዱስ በሐዋርያ ሥራ ይናገራል። አሁን ደግሞ እግዚአብሔር የማይጠቀምበት ሰው ሁሉ ጊዜ ሰይጣን ይጠቀምበታል። ይሄ ምንም ካልኩሌሽን አያስፈልገውም። በእግዚአብሔር ያልተያዘ በሰይጣን እንዲያዝ ቀጠሮ ተያይዟል አይባልም። ኦልሬዲ ተይዟል። ስለዚህ እነዚህ ሰዎች ወርቅን ተቀበሉ፣ ገንዘብን ተቀበሉ፣ በውሸት ኢየሱስ አልተነሳም ለማለት ተሰማሩ። የት? ማቴዎስ ምዕራፍ 28 ከቁጥር 12 ጀምራችሁ ማንበብ ጀምሩ ትችላላችሁ።
ኢየሱስ ደግሞ የራሱ የሆነውን ግሩፕ ሰበሰበ። ምን አላቸው? ኢየሱስ ምን አላቸው? አሁን ስልጣን ሁሉ ተሰጥቶኛል። አሁን እኔ የሚሰጣችሁ መጀመሪያ የሚሰጣችሁ ራሴ እሰጣችኋለሁ። ከእናንተ ጋር እስከ ዘላለም እሆናለሁ። መንፈስ ቅዱስ ሲመጣ ኃይል ትቀበላላችሁ። ከዛ በኋላ የኔ መሰካክር ትሆናላችሁ አላችሁ። እግዚአብሔር ይመስገን። ስለዚህ ከዛ ቀን ጀምረው ወጥተው ኢየሱስ ክርስቶስ እንደተነሳ መስበክ መመስከር ጀመሩ። እነዛ ወርቅን የተቀበሉ የዓለምን ሀብትና የሰይጣን ውሸት የተቀበሉ ደግሞ ኢየሱስ አልተነሳም ብለው ማውራት ጀመሩ። ሁለቱም ወሬዎች ዓለም ላይ ወጡ። ነገር ግን እውነት አይሸነፍም። እስቲ እውነት አይሸነፍም በሉ። እውነት አይሸነፍም። ይኸው እኛ ምስክር እኮ ነን። ተነስተዋል ብለን እየዘመርን ነው። እግዚአብሔር ይባረክ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄ ተነስተዋል ተብሎ የተሰበከውን ጌታ መጽሐፍ ቅዱስ የምታስታውሱ ከሆነ ሐዋርያት ሥራ ምዕራፍ 3 ጴጥሮስ ምንድን ነው ያለው? ይሄ ወድቆ ያገኘውን ሰውዬ ቤተ መቅደስ አፍ የነበረውን ከመወለዱ ጀምሮ ፓራላይዝ የነበረውን ሰውዬ ምንድን ነው ያለው? ሐዋርያ ጴጥሮስ እና ዮሐንስ ምንድን ነው ያሉት? ወርቅና ብሩር የለንም፣ እኛ በወርቅ አይደለም የተላክነው፣ እኛ ከነዛ ግሩፕ አይደለንም፣ እኛ ኃይል መንፈስ ቅዱስና የስሙ ኃይል የተቀበልን ነው። ያለን እንሰጣለን። ያለን የኢየሱስ ክርስቶስ ስም ነው። በኢየሱስ ክርስቶስ ስም ተነሳ አሉት ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እናንተም ኢየሱስ ተነሳ ለማለት ውስጣችሁ ኃይል አለ። እስቲ ኃይል አለ በሉት። ኃይል አለ። እኔ የተቀበልኩት በሉ። እኔ የተቀበልኩት ወርቅ ሳይሆን በሉት፣ ወርቅ ሳይሆን የመንፈስ ቅዱስ ኃይል ነው። የመንፈስ ቅዱስ ኃይል ነው። ኢየሱስ ተነስቷል ለማለት ኢየሱስ ተነስቷል ለማለት የመንፈስ ቅዱስ ኃይል ተቀብያለሁ። የመንፈስ ቅዱስ ኃይል ተቀብያለሁ። እግዚአብሔር አምላክ የተመሰገነ ይሁን። ሌላ አሁን የምናገረው የመጨረሻ መልእክቴ አንድ መልእክት ነው። ይሄ ደግሞ ምንድነው? የኢየሱስ ክርስቶስ ትንሣኤ የሱ ፋይዳ ምንድነው? የሱ ሲግኒፊካንት የትንሣኤውን ፋይዳ ምንድነው? በህይወታችን ተነስቷል ብለን መዘመር ነው? ተነስቷል ብለን መስበክ ነው? ወይስ ገብቶናል የመነሳቱ ፋይዳና ወይ ደግሞ ሲግኒፊካንት ተረድቶናል ወይ? እኔ አንድ ነገር ምሳሌ ልንገራችሁና ከዛ ወደ ሐሳብ እሄዳለሁ። ትንሽ ነጥቦችን ተናግሬ ጨርሳለሁ። ሁለት ሰዎች ቢጋብዟችሁ ወንድና ሴት ሰርግ በዚህ እንደዚህ ቀን እሁድ ከኛ ጋር አብራችሁ ሴሌብሬት እንድታደርጉ ብለው ኢንቫይት ቢያደርጓችሁ እዛ ቦታ ሄዳችሁ ደግሞ ከነሱ ጋር ሴሌብሬት ብታደርጉት እነዚህ ሰዎች በዛ ሰርግ ማለት ነው ይጨፍራሉ፣ በጣም ይደሰታሉ። በጣም በቃ ሁሉም አይነት ሙዚቃ፣ ሁሉም አይነት ምግብ ይበላል፣ ሁሉም አይነት ቶርታ ይቆረሳል፣ የበለጠ ልብስ ይለበሳል፣ ነገር ሁሉ ይደረጋል። ከዛ ሰርግ ብለው የጠሩትን ቀኑ ሰዓቱ ሲሄድ ይጨረሳል። አሁን ይሄ ከተጨረሰ በኋላ ሰኞ ሰውየው ወደ አባቱና እናቱ፣ ወንዱ፣ ሴቷ ደግሞ ወደ አባቷና እናቷ በፊት እንደሚኖሩት የነበረውን ኑሮ ቢመለሱ ምን ይሰማቸዋል? እናት ምን ሐዘን ይሰማናል። ጊዜያችን ለምን አባከቡ? ሌላ ሰዎቹ እብዶች ናቸው እንዴት ላላችሁ አይደለ? ጤና ያላቸው ማለት ነው አይደለ? አሁን አንድ ሰው ጌታ ኢየሱስ ክርስቶስ ተነስቷል ብሎ እሁድ ሲጨፍርና እሁድ ተነሳ ብሎ የትንሣኤን ሴሌብሬት ሲያደርግ ሰኞ ግን እንደዳነ ሰው በትንሣኤ ምክንያት ህይወት እንደተሰጠ ሰው የማይኖር ስታገኙት እንደዛ ማለት ነው። ከዛ ያወጣን እግዚአብሔር ስም ይባላል። አልነበርንም እንዴ? እግዚአብሔር የተባረከ ይሁን። ስለዚህ
የተነሳበትን እና በትንሣኤው የተፈጸመውን ነገር አንድ ትንሽ ነጥቦችን እናገርና ቁጥር 1 ጌታ ሲነሳ ምንድነው የሆነው? ጌታ ሲነሳ አስቀድሜም ትንሽ እንደነገርኳችሁ ኢየሱስ ክርስቶስ በቃልና በግብር ወይ በተአምራት በቃልና በስራ ያደረጋቸውን ነገሮችን ሁሉ እሱ እውነተኛ እንደሆነ ማህተም የሚሰጥ ፍጻሜ ነው። ኢየሱስ ክርስቶስ ተአምራት ሲሰራ ያዩት ኢየሱስ ክርስቶስ የሰማይን ስርዓት ሲናገር ከአብ የተቀበለውን ቃል የተናገረውን ነገር ሁሉ እውነት እንደሆነ ያው እንደሆነ ትክክል እንደሆነ ያወቁት መቼ ነው ካላችሁት ከተነሳ ነው። ትንሣኤውን ምን አደረገ ካላችሁት የኢየሱስ ክርስቶስ እውነትነትን አተመ። ኢየሱስ ጌታ እንደሆነ አተመለት። እስቲ ኢየሱስ ጌታ ነው ማለት ኢየሱስ ጌታ ነው። ጌትነቱ ኢየሱስ ክርስቶስ በትንሣኤ ነው ያሳየ ማለት። መጽሐፍ ቅዱስ በሮሜ ምዕራፍ 14 ቁጥር 9 ኢየሱስ ክርስቶስ ይላል። ሮሜ ምዕራፍ 14 ቁጥር 9 አንድ ቃል አለና አነባለሁ። ጳውሎስ ሲናገር ለምክር ነው የተናገረው፣ ግን ለምክር ብሎ ደግሞ አንድ ዋና የሆነውን ሐሳብ ተናግረዋል ማለት ነው። ሮሜ 14 ቁጥር 9 እንደዚህ የሚል ቃል አለ። ለዚሁ የሙታንና የሕያዋን ጌታ ይሆን ዘንድ ክርስቶስ ሞተዋል፣ በሕይወትም ተነስተዋል ይላል። በጣም የሚገርም ነገር ኢየሱስ ክርስቶስ ምድር ላይ ሳለ ጌታ ነበረ። ለምን ካላችሁት ሐዋርያትን እግራቸው ሲያጥባቸው ጌታና መምህር ትሉኛላችሁ። አዎ እንደዛ ነኝ። አንዳንድ ጊዜ ኢየሱስ ክርስቶስ ምድር ላይ እኔ ጌታ ነኝ አላለም የሚሉ ሰዎች አሉ ብለዋል። ኢየሱስ ምን አለ? አዎ እንደዛ ነኝ አለ። ከዛ በኋላ ሞተ። ሲነሳ ጌትነቱ እዛ ሞት ላይ ቀረ እንዴ? አልቀረም። የብዙዎች መሪዎች፣ የብዙዎች ባለስልጣናት፣ የብዙዎች ኃያላት የሚሉት ጌትነታቸው መቃብር እስከሚገቡ ብቻ ነው። ጌትነታቸው ሊሚት አለው። ኃይላቸው ሊሚት አለው። ስልጣናቸው ሊሚት አለው። የኢየሱስ ክርስቶስ ለምንድን ነው ሊሚት የኖረበት ምክንያት? ዋይ ምክንያቱ ሞት የሚባል ኃያል እሱ ምን ያደርጋቸው? ጸጥ ያደርጋቸው ነበረ። እሱም ማለት ስለማይችሉ እስከ መቼ ነው ባለስልጣናት? እስከ መቼ ነው ጌታዎች? እስከ መቼ ነው ነገስታት? እስከ ሞት ናቸው ነገስታት፣ እስከ ሞት ናቸው ጌቶች፣ እስከ ሞት ናቸው መሪዎች። ከዛ በኋላ ግን አያልፉም። ኢየሱስ ክርስቶስ ግና የሙታንና የሕያዋን ጌታ መሆኑ ሊያሳይ ሞተና ተነሳ። ኢየሱስ ጌታ ነበረ፣ ዛሬ ጌታ ነው፣ ነገ ጌታ ነው፣ ለዘላለም ጌታ ነው። ስመልጥ አይስባችሁ። ዛሬ ጌታ ነው ማለት ትናንትና ጌታ ነው፣ ለዘላለም ጌታ ነው። ሃሌሉያ። እኛ የምናመልከው ጌታ ይሄ ነው። አንድ ቀን ጊዜውን የጨረሰ፣ አንድ ቀን ሞት የያዘው፣ አንድ ቀን ነበረ የሚባል ጌታ የለንም። ኢየሱስ ክርስቶስ እርሱ ትናንትና ዛሬ ለዘላለም ያው ነው። እስቲ ያው ነው በሉት። ያው ነው። እግዚአብሔር አምላክ የተመሰገነ ይሁን። ሁለተኛ ኢየሱስ ክርስቶስ ሲነሳ፣ ይህን ጥሩ አድርጋችሁ ስሙኝ። ኢየሱስ ክርስቶስ ከሞት ሲነሳ ለኔና ለናንተ ለዓለም ሙሉ ብሎ ያቀረበውን መስዋዕት በእግዚአብሔር አብ ፊት ተቀባይነት ያገኘ ምስክርነት ነው። እግዚአብሔር ኢየሱስ ክርስቶስን ባቀረበው መስዋዕት ደስ ብሎታል ማለት ነው። አሜን። እንዴት ካላችሁት መጽሐፍ ቅዱስ በብሉይ ኪዳን እንደዚህ ይባል ነበረ። አንድ ሊቀ ካህን ለኃጢአተኞቹን የሚሆን መስዋዕት ይዞ ወደ ቅድስተ ቅዱሳን ሲገባ መስዋዕቱን ተቀባይነት ካላገኘ ምልክቱ ምን እንደሆነ ታውቃላችሁ? መጽሐፍ ቅዱስ ምን ይላል? ሊቀ ካህኑ እዛ ቅድስተ ቅዱሳን እዛ ይቀራል፣ አይወጣም። ስለዚህ ሊቀ ካህኑ ገብቶ ሊያወጣ የሚችል ሰው ስለሌለ ገመድ ታስሮ ነው የሚገባው፣ ተጎትቶ ነው የሚወጣው። ስለዚህ ሊቀ ካህኑ መስዋዕትን አቅርቦ
ያቀረበውን መስዋዕት ተቀባይነት እንዳገኘ የሚታወቀው ወጥቶ ለሕዝብ አዋጅ ያውጃል። ለዛ ዓመት ብቻ ሌላ መስዋዕት እስከሚያስፈልግ ድረስ የደስታ ዓመት ይሆናል። የደስታ ዓመት ይሆንላቸዋል። ለምን? ሊቀ ካህን ገብቶ ወጥተዋል። ኢየሱስ ክርስቶስ ሞት ላይ ገብቶ ሲሞት ለኔና ለእናንተ የሚሆን መስዋዕት ለማቅረብ ነው ኢየሱስ ክርስቶስ የሞት። ስለዚህ አባት መስዋዕቱን እንደተቀበለ የሚያሳየው ኢየሱስ ክርስቶስ ከሙታን ተነስተዋል። አሜን። እስቲ አብ በሉ። አብ ኢየሱስ ያቀረበውን መስዋዕት ተቀብለዋል። ስለዚህ በሉት እኔ ጻድቅ ነኝ በሉት። እግዚአብሔር ይመስገን ጻድቅ ነኝ። በሌላ አባባል ልንገራችሁ፣ ቁጥር 1 ኢየሱስ ተነስተዋል ካልን ምን እያልን ነው? ኢየሱስ ጌታ ነው እያልን ነው። ሁለተኛ ኢየሱስ ተነስተዋል ካልን ምን እያልን ነው? ኢየሱስ ብቁ መስዋዕት አቅርበዋል እያልን ነው። ሌላ ኢየሱስ ተነሳ ስንል እኔ ጸድቅ ያለሁ እያልን ነው ማለት ነው። ለዚህ ሐሳብ ሊሆነን አንድ ጥቅስ ልስጣችሁ። ሮሜ ምዕራፍ 4 ቁጥር 25 ሮሜ 4:25 ቶሎ ብለን እናንብበው ጊዜያችን ለመቆጠብ። ሮሜ 4:25 ኦኬ። እንደዚህ ይላል። ላይ ሲያወራ ስለ አብርሃም ነው የሚያወራው። አብርሃም በእግዚአብሔር እንዴት ጽድቅ እንደተቆጠረለት ይናገራል። አብርሃም ለእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት ካለ በኋላ ነገር ግን እግዚአብሔር ጽድቅ አድርጎ ለሚቆጥርልን ጌታችን ኢየሱስን ከሙታን ባስነሳው በእርሱ ለምናምን ለእኛም ጭምር ነው ይላል። ነገር ግን ይላል እግዚአብሔር ጽድቅ አድርጎ። ስለዚህ ቁጥር 25 እንደዚህ ይላል፣ እርሱ ስለ ኃጢአታችን እንዲሞት አልፎ ተሰጠ ይላል። እኛ ጻድቅ አድርጎ ለማቅረብ ከሙታን ተነሳ ይላል። እግዚአብሔር ይመስገን። ስለዚህ ምን እያልኩ ነው? ኢየሱስ ክርስቶስ ተነሳ ስንል ያቀረበውን መስዋዕት በእግዚአብሔር አብ ተቀባይነት አግኝተዋል እያልን ነው። ስለዚህ መስዋዕቱን ተቀባይነት ካገኘ እኔና እናንተ በእግዚአብሔር ፊት ጸድቀናል። እስቲ ጸድቅ ያለው በሉት። አይዟችሁ ጸድቅ ያለው በሉት። ልንገራችሁ፣ እኔ አንድ ነገር ልምከራችሁ። ዛሬ ኢየሱስ ተነስቷል ብለህ አምልከህ ነገ የራስን ጽድቅ ለማምጣት ከሮጥ ትናንትና የዘመርከው የውሸት ነው። ለምን ካላችሁት ኢየሱስ ተነስተዋል ካልን ኢየሱስ አጽድቆናል እያልን ነው ያለው። ለምን? እግዚአብሔር ኃጢአተኞች ስለነበርን ፊቱ ላይ መቅረብ አንችልም ነበር። ጽድቅ ማለት በእግዚአብሔር ፊት ትክክለኛ አቋም መኖር ማለት ነው። በጌታ ምክንያት እኔና እናንተ ጸድቀናል። ሌላ ክርስቶስ ኢየሱስ ተነስተዋል ካልን እኔ የእግዚአብሔር አብ ልጅ ነኝ እያልን ነው ያለነው። እኔ የእግዚአብሔር አብ ልጅ ነኝ፣ እኔ የመንፈስ ቅዱስ ማደሪያ ነኝ እያልን ነው ያለነው። እንዴት ካላችሁት መጽሐፍ ቅዱስ ሲናገር በዮሐንስ ምዕራፍ 20 ቁጥር 17 እንደዚህ የሚል ቃል አለ። በጣም የሚገርም ነገር ኢየሱስ ክርስቶስ ለሐዋርያት ለመጀመሪያ ጊዜ ጓደኞች ያላቸውን ቦታ አለ። ለመጀመሪያ ጊዜ ጓደኞች ያላቸውን ቦታ የት ነው ካላችሁት ምስጢር ከነገራቸው በኋላ ነው። ይሄ በእራት ጊዜ ቁጭ አድርጎ ምስጢር ነገራቸው ጌታ ኢየሱስ ክርስቶስ። ለሌላ የማይነገር ምስጢር ከነገራቸው በኋላ ምን አላቸው? ከአሁን በኋላ እናንተ ባሪያዎች ሳትሆኑ ጓደኞቼ ናችሁ። ለምን? ምስጢር የሚያውቅ ጓደኛ ነው አላቸው። ከዛ የሚገርም ነገር ሌላ ለሐዋርያት ከዛ በኋላ ተማሪዎች ተከታዮች ነው የሚባሉ የነበሩት። ለመጀመሪያ ጊዜ በዮሐንስ ምዕራፍ 20 ቁጥር አካባቢ 17 ካያችሁት ግና ኢየሱስ ክርስቶስ ማርያም መጣ ስትነካ ምን አለች? ነው አትንክኝ። ከተነሳ በኋላ ምን አላት? ለወንድሞቼ ሄደሽ ወደ አምላካችንና ወደ አምላካና አምላካችሁ ወደ አባቴና አባታችሁ እየሄድኩ ነኝ ብለሽ ንገሪያቸው አላት። ዋይ ኢየሱስ ከሙታን ሲነሳ ኢየሱስ ሞትን ድል ሲያደርግ እኔና እናንተ ልጆች የሆንበት ሰዓት ነው። አሜን። እኔ ልጅ ነኝ በሉት። ሃሌሉያ። ይሄን ቃል በአንደኛ ጴጥሮስ ምዕራፍ 1 ሁላችሁ ክፈቱትና
ይሄን ቃል አንብቤ አልፋለሁ። ኢየሱስ ክርስቶስ ጌታ ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እንደዚህ ይላል። ቁጥር 3 እንደዚህ ይላል፣ የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። እሱ ከታላቅ ምሕረቱ የተነሳ እዩት፣ በኢየሱስ ክርስቶስ ከሞት መነሳት ምክንያት ከኔ ጋር በሉት፣ አንድ ጊዜ እንደዚህ በሉት፣ እርሱ በሉ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት በሉ ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ አይዟችሁ በሉት፣ በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን። ስለዚህ ኢየሱስ በመነሳቱ ምክንያት እኔና እናንተ ልጆች ሆንን። ልጆች የሆንበት መንገድ በምንድን ነው? ኢየሱስ ከሙታን ሲነሳ፣ ኢየሱስ ድል ሲያደርግ የልጁ መንፈስ ወደኛ መጣ። ገላትያ ምዕራፍ 4 ከቁጥር 1 ጀምራችሁ ስታነቡት እኛ ይላል፣ እኛ ልጆች ሆነን ሳለን ግና ከምንድን ነው የሚለው? ከጠባቂዎች ስር ነበርን። ከዚህ ዓለም ታችኛ የሆነውን ትምህርት ከዛ ታች ነበርን። ግና የዘመን ፍጻሜ ከመጣ በኋላ ይላል፣ የዘመን ፍጻሜ ከመጣ በኋላ ከሴት የተወለደ ከሕግ በታች የሆነ ልጁ ወደኛ ላከው። ስለዚህ ይላል ልጆች ስለሆንን አባት ብለን የምንጠራበት የልጁ መንፈስ ወደ ልባችን ወደኛ ላከ ይላል። እስቲ እኔ በሉት፣ ክርስቶስ ኢየሱስ ከመነሳቱ የተነሳ አባት ብዬ የምጠራበት የልጁ መንፈስ ልቤ ውስጥ አለ። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ኢየሱስ ተነሳ ስትል ልጅ ነን እያልን ነው። ኢየሱስ ተነሳ ስንል መንፈስ ቅዱስ አለኝ እያልን ነው። የመጨረሻ ሐሳብ በዚህ ተናግሬ ልጨርስ። ኢየሱስ ተነሳ ስንል ምንድን ነው እያልን ያለን? ኢየሱስ ተነሳ እያልን ከሆነ ሌላ እያልን ያለነው ኢየሱስ ሲነሳ በክብር ነው የተነሳው። ኢየሱስ የተነሳ በክብር ሥጋ ነው የተነሳው። ኢየሱስ ሲነሳ እንዳይሞት ነው የተነሳው። ኢየሱስ ሲነሳ እንዳይገደል ሆኖ ነው የተነሳው። ኢየሱስ ሲነሳ ብርቱ ሆኖ ነው የተነሳው። ኢየሱስ የተነሳበት መንገድ እኔና እናንተ እንነሳለን። አሜን። ይሄ የኛ ተስፋ ነው። ኢየሱስ የተነሳበት መንገድ እኔና እናንተ እንደዛ አይነት መነሳት እንነሳለን። በምን? በከበረ ሥጋ እንነሳለን። በምን? በማይሞት ሥጋ እንነሳለን። በምን? በማይጠፋ ዳግም በማይሞት ሥጋ እንነሳለን። ስንዘምር ኢየሱስ ተነስቷል ስንል ይሄም ጭምር እያሰብን ነው የምንዘምረው። ዝማሬያችሁ በኃይል ይሁን። አምልኳችሁ በኃይል ይሁን። ዝማሬያችሁ በደስታ ይሁን። ለምን? በእውቀት ነው የሚዘመረው የኛ መዝሙር። መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 ጀምራችሁ የተጻፈበት ዋና ዓላማ ይሄን ምዕራፍ አንድ ምክንያት ነበረበት። ሐዋርያ ጳውሎስ ወንጌል ብቻ አይደለም ይሰብክ የነበረው። ሐዋርያ ጳውሎስ የሰበከውን ወንጌልም ይከላከል ነበር። ለምን ካላችሁ ሁለት አይነት የወንጌል ሰባኪዎች አሉ። ሁለት አይነት ሰራተኞች አሉ። በቤተ ክርስቲያን ሁለት አይነት ሰራተኞች አሉ። ሐዋርያ ጳውሎስ አንደኛው ርኅሩኆች መጋቢዎች ይላቸዋል። አንዳንደኞች ደግሞ ክፉዎች መጋቢዎች ይሏቸዋል። እነዚህ ክፉዎች መጋቢዎች ምን አይነት ናቸው ካልን ወይ ይቆርጣሉ ወይ ይጨምራሉ። እንደተሰጣቸው አያስተላልፉ። ሐዋርያ ጳውሎስ ለጢሞቴዎስ ምን አለው? አንተ ደግሞ አደራ ሊያሳልፉ ወደሚችሉ ስጣቸው። እንደሰጣቸው እንደዛ አድርገው ሊያስቀምሩት የሚችሉ ሰዎች መርጠህ ስጣቸዋል። ለምን? ወንጌል ሕይወት ነው። ለምን ካላችሁ ብዙዎች ለጳውሎስ ራስ ምታት የሆኑት አገልጋዮች ነበሩ። የት? ገላትያ ነበሩ። የት? ቆሮንቶስ ውስጥ ነበሩ። ምን ያደርጉ ነበረ? ገላትያ ያሉትን ይጨምራሉ፣ ቆሮንቶስ ላይ ያሉትን ይቀንሳሉ። ገላትያ ያሉትን ምንድን ነው የሚጨምሩት? ሰው በጌታ አመንኩ
ዳንኩ፣ የዘላለም ሕይወት አገኘሁ፣ ስሜ በሰማያት ተጻፈ ብሎ ሲዘምር አንዴ ተረጋጋ። ዝም ብለህ አትዘምር። ቆይ ወይ መጨመር ያለበት ነገር አለ። ድኛለሁ እኮ ጳውሎስ እኮ እንደዛ ነው ያለኝ። ጳውሎስ እኮ ድነሃል ብሎኛል ነው። ያላወቀው ነገር አለ። ምንድን ነው? መገረዝ ያስፈልጋል። ከመዘመር ከማምለክ ወንጌል ከመስበክ ስርዓት ወደ መፈጸም ሰልፍ ይዛል። ይሄ ክፉዎች አገልጋዮች ቢቆረጡ ያላቸውን ሐዋርያ ጳውሎስ ነው። ሌላ ቆሮንቶስ ላይ የነበሩትን ልክ እንደዛ ልክ እኛ እንደዚህ ስንዘምር አምልኮ ስናመልክ ጌታ ተነሳ፣ ጌታ ከሙታን ተነሳ፣ ሃሌሉያ ብለን ስንዘምር ቆይተን ኢየሱስ ተነሳ፣ እሱ እንደተነሳ እነሳለሁ፣ በክብር ሥጋ በማይሞት ሥጋ እንደተነሳ እኔ ደግሞ በማይሞት ሥጋ እነሳለሁ ብለው ሲዘምሩ አንዴ ረጋ በሉ። ምን ተገኘ? ኢየሱስ ተነሳ ማለት አንተ ትነሳለህ ማለት አይደለም ማለት። ሐዋርያ ጳውሎስ በመካከላችሁ ኢየሱስ ክርስቶስ ተነስተዋል፣ አሜን፣ አትነሱም፣ ትንሣኤ የለም፣ በክብር ሥጋ አትነሱም የሚሉ መካከላችሁ አሉት። እኔ ግን ነግራችኋለሁ፣ በተሰበከላችሁ እኔ በነገርኳችሁ ወንጌል በሚያድናችሁ በሕይወት በሚያኖራችሁ ቃል በዛ ጸንታችሁ ቁሙ። አንዳንዶቹ ትንሣኤ ሙታን የለም ብለው እየሰበኳችሁ ነው። አትስሟቸው። ትንሣኤ ይኖራል። ትንሣኤ ባይኖር ምን ስብከታችን ከንቱ ነው። ትንሣኤ ባይኖር እምነታችሁ ከንቱ ነው። ትንሣኤ ባይኖር ተስፋ የሌለን ከሁሉም እናሳዝን እንሆን ነበር። ነገር ግን እንደዛ አይደለም። ኢየሱስ ክርስቶስ ከሙታን እንደተነሳ፣ ኢየሱስ ክርስቶስ ነቢያት እንዳሉት ይሞታል እንዳሉት ሞቶ ተቀብሮ ይነሳል እንዳሉ እንደተነሳ፣ በክብር እንደተነሳ እኔና እናንተም እንደዛ እንነሳለን። እስቲ እንነሳለን በሉት። አይዟችሁ በሉት። የስ እንነሳለን ስትሉ እንዴት ነው የሚሆነው ብለው ግራ የሚገባቸው በመካከላችሁ አሉ። እንዴት ነው ሰው የሚነሳው? በምን አይነት ሥጋ ነው የሚነሳው ብለው የሚናገሩ አሉ። አይነው የተለያየ አይነት ሥጋ አለ። አንዱ የከበረ አንዱ ታች የሆነ ሥጋ አለ። የአሳ ሥጋ አለ፣ የእንስሳ የወፎች ሥጋ አለ። የተለያየ አይነት አለ። እናንተ ሞኞች አትሆኑ። እግዚአብሔር እንዴት አድርጎ እንደሚያነሳው ያውቃል ይላል። እስቲ እነሳለሁ ብሎ እኔ ይሄን ቃል ባነብላችሁና አንብቤ ብጨርስ ደስ ይለኛል። ምክንያቱም እኔ ራሴ ስናገረው እንዳላበላሸው ፈርቻለሁ። ምክንያቱም ጳውሎስ ከልቡ ስሜት ሆኖ የተናገረው ነገር ስለሆነ እናንተም አምልኳችሁ፣ ዝማሬያችሁ፣ ተስፋችሁ እንዲታደስ ያስፈልጋል። ቸርች የምታገለግሉትን የአገልግሎት አይነት፣ እዚህ ላይ ቆማችሁ የምትዘምሩበትን አይነት፣ ስብከት የምትሰብኩበትን አይነት፣ ከተማ ወጥታችሁ ወንጌል የምትሰብኩበትን አይነት የተስፋ የኃይል የክብር ሞገስ ያለበት መሆን ያስፈልገዋል። ለምን ካላችሁ ጳውሎስን የሰበከውን ስብከት ስትረዱት ነው። ይሄን ልበለውና አንደኛ ቆሮንቶስ ሁላችንን አንብበውና አንደኛ ቆሮንቶስ 15 እንደዚህ ይላል። አሁንም ወንድሞቼ ሆይ አንደኛ ቆሮንቶስ 15 ከቁጥር 1 አለፍ ብዬ አነበዋለሁ። አሁን ወንድሞች ሆይ የሰበኩላችሁና የተቀበላችሁትን ደግሞ ጸንታችሁ የቆማችሁትን ወንጌል ላሳስባችሁ እወዳለሁ። የሰበኩላችሁን ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ። አለዚያ ያመናችሁትን በከንቱ ነው። እኔ የተቀበልኩትና ከሁሉ በላይ የሆነውን ለእናንተ ያስተላለፉት ቅዱሳት መጽሐፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጽሐፍት እንደተጻፈው በሦስተኛ ቀን ምን ሆነ? በአንዴ በሉት አይዟችሁ። ከዛ ለብዙዎች ለአገልጋዮች እንደታየ፣ ለ500 እንደታየ፣ ከዛ ለያዕቆብ እንደታየ፣ ከዛ በኋላ ጭንጋፍ ለሚመስለው ለኔ እንደታየ ይላል።
ከዛ ሐዋርያ ጳውሎስ ስለራሱ ካወራ በኋላ ክርስቶስ ቁጥር 12 እንደዚህ ይላል፣ ክርስቶስ ከሙታን እንደተነሳ የሚሰብክ ከሆነ ከእናንተ በመካከላችሁ አንዳንዶች እንዴት የሙታን ትንሣኤ የለም ይላሉ? እንዴት በጌታ ያመነ ሰው አይነሳም ይላሉ? የሙታን ትንሣኤ ከሌለማ ክርስቶስ አልተነሳም ማለት ነው። ክርስቶስ ካልተነሳ ስብከታችን ዋጋ ቢስ ነው፣ እምነታችሁም ከንቱ ነው። ከዚህም በላይ እግዚአብሔር ክርስቶስን ከሙታን አስነስቷል ብለን በመስከራችን ሐሰተኞች የእግዚአብሔር ምስክሮች ሆንን ተገኝተናል። ሙታን የማይነሱ ከሆነ ክርስቶስም አልተነሳም ማለት ነው። ምክንያቱም ሙታን ካልተነሱ ክርስቶስም አልተነሳም። ክርስቶስም ካልተነሳ እምነታችሁ ከንቱ ነው። እምነትም እስከ አሁን ድረስ እውነትም እናንተ እስካሁን ድረስ ከኃጢአታችሁ አላችሁ ማለት ነው። እንዲሁም ከሆነ በክርስቶስ ያንቀላፉት ጠፍተዋል ማለት ነው። ክርስቶስ ተስፋ ያደረግነው ለዚህች ሕይወት ብቻ ነው። ከሰው ሁሉ ይልቅ የምናሳዝነን፣ ነገር ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሙታን ተነስተዋል። ሲያነ ተነስተዋል በሉ። አይዟችሁ ተነስተዋል በሉ። ሃሌሉያ! ይሄ መንፈስ ይግባባችሁ። ይሄ መንፈስ ይያዛችሁ። ሃሌሉያ! ሞት በአንድ በኩል ገባ፣ የሙታን ትንሣኤ በአንድ በኩል መጣ። በአዳም ሞተን፣ በኢየሱስ ግን ሕያዋን ለመሆን ኢየሱስ ተነሳ። አሜን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አንድ ቀን እንነሳለን። አንድ ቀን እንነሳለን። ከዛ ቀን ምን ይባላል? ኦ ሞት መውጊያ የታለ? መውጊያ የታለ ይባላል። ለምን? ለዘመናት ኃያል ሆኖ የቆየ፣ ለዘመናት ብርቱ ሆኖ የቆየ፣ ለዘመናት ሰዎች ሲመጡ ረግጦ ያስቆየ፣ በዛ ቀን ግን ሞት መውጊያው ይሰበራል። አቅሙ ይደቃል። አቅሙ ይሰበራል። ለዘላለም ሕያው እንሆናለን። ለዘላለም ሕያው እንሆናለን። ሃሌሉያ! የሞት መውጊያ ኃጢአት ነው። ኃጢአትን በክርስቶስ ሞት ተሰብረዋል። እስቲ ኃጢአት ተሰብረዋል በሉ። ኃጢአት ተሰብረዋል በሉ። ሃሌሉያ! ስለዚህ ይህን ቃል ልበልና ልጨርስ። ስለዚህ ነገር ግን ይላል በጌታችን በኢየሱስ ክርስቶስ በኩል ድልን ለሚሰጠን ለእግዚአብሔር ምስጋና ይሁን። ስለዚህ የተወደዳችሁ ወንድሞቼ ሆይ ስሙኝ። ጳውሎስ ያለው እያነበብኩት ነው። ስሙኝ፣ ጸንታችሁ ቁሙ፣ በምንም ነገር አትናወጡ፣ ለጌታ ሥራ ዘወትር የምትተጉ ሁኑ። ምክንያቱም ለጌታ የምትደክሙት በከንቱ እንዳልሆነ ታውቃላችሁ። ክብር አለ ፊታችን፣ ክብር አለ ፊታችን፣ ክብር አለ ፊታችን፣ መነሳት አለ ፊታችን። ተስፋ ያለን ሕዝብ ነን። ተስፋ ያለን ሕዝብ ነን። ለምን? ኢየሱስ ተነስተዋል። ለምን? ኢየሱስ ተነስተዋል። ክብር አለ ፊቴ እስቲ በሉት። ክብር አለ ፊቴ በሉት። ሀብት አለ ፊቴ ብሎ ያልኳችሁ ክብር አለ ፊቴ በሉት። ክብር አለ ፊቴ በሉት። በማይሞት ሥጋ እንነሳለን። ኢየሱስ እንደተነሳ ለዘላለም ከእሱ ጋር እንኖራለን። ለዚህ ነው የምንዘምረው፣ ለዚህ ነው የምንሰብከው፣ ለዚህ ነው የምናውጀው። ለጌታ ክብር ይሁን። ካለንበት ለእግዚአብሔር ክብር ተነስተን እግዚአብሔር እናከብረዋለን። ሃሌሉያ! እግዚአብሔር ይባረክ። እግዚአብሔር ይመስገን።